በአንድ ወቅት አንዲት ሴት በጫካው ዛፍ ስትቆርጥ በድንገት ዛፉ ተዝረምርሞ እጇ ላይ ወድቅባታል። ባለቤቷም ሊያድናት ቢሞክርም ዛፉን ማንሳት ባለመቻሉ እጇን ለማዳን ሲል እጇን በመጥረቢያ ይቆርጠዋል። ከዚያም አደጋ በኋላ ሴትየዋ እጇን በማጣቷ ሁልጊዜ በሐዘን ትዋጥ ነበር። ባለቤቷም ይህን ተረድቶ ሰው ሰራሽ እጅ እንዲሰራለት ይወስናል። እሷም እጁ ከወርቅ እንዲሰራለት ትጠይቋለች። እሱም እንደ ፍላጎቷ የወርቅ እጅ ያሰራለታል። ይሁን እንጂ ይህ የወርቅ እጅ ለሰውነቷ አልስማማ በማለቱ ኢንፌክሽን ይፈጥርባታል። ከመሞቷ በፊት በዛ እጇ እንድትቀበር ባለቤቷን ቃል አስገባችው። ባለቤቷም ቃሉን ጠብቆ በወርቅ እጇ ይቀብራታል። ከጥቂት ዓመታት በኋላ ባለቤቷ በጣም ድሃ ሆነ። ለመኖር የሚያስፈልገውን ገንዘብ ለማግኘት ሲል የሚስቱን መቃብር ቆፍሮ የወርቅ እጇን ለመውሰድ ይወስናል። እጇን ሲያወጣ የሚስቱ ዓይን በድንገት ቢከፈትም እሱ ግን ትኩረት ሳይሰጥ እጇን ይዞ ወደ ቤቱ ይመለሳል። በዚያም ምሽት የሚስቱ መንፈስ የወርቅ እጇን ለመውሰድ ወደ ቤቱ ይመጣል። ባለቤቷም በጣም ደንግጦ እጁን ቢመልስም እሷ ግን እጁን እንደተቀበለች ወዲያውኑ ገድላው ትሄዳለች።